ሳምንቱ የተመራቂዎችና የተማሪ ሳምንት ነው ኢንሻአላህ። እስኪ ዛሬ በክፍለ 8ኛ ክፍለ ዘመን የነበሩ አንዳንድ ሳይንቲስቶችን ልጥቀስላችሁና ትምህርታችሁ ላይ አግኝታችኋቸዋል። እነዚህን ስትማሩ አግኝታችኋል። ለምሳሌ ካሊድ ኢብኑ ዘይድ ይባላል። ያው በ694 አካባቢ ወይም 693 አካባቢ ላይ እንደሞተ ይነገራል። እና ይሄ ሰው የኬሚስትሪ ዘርፍ የተመራመረ ሙስሊም ሳይንቲስት ነው። ካሊድ ኢብኑ ዘይድ ይባላል ማለት ነው። እስቲ አይታችሁታል? በትምህርት ውስጥ አንድ ቀን አይታችሁታል? እንዲህ ሲባል ሰምታችሁ ታውቃላችሁ? እሺ፣ ሌላኛው ደግሞ ጃቢር ኢብኑ ሐያን፣ ያው እነሱ ገበር ይሉታል። ያው ገበር ማለት እንግዲህ የውስጥ ልብስ ሱፍ ምናምን ላይ ከውስጥ ገበር የሚገባ የለም። ያው ለኬሚስትሪ በተለይ ለአንቶኒ ላቫይዘር በጣም መሰረት ጥሎ ያለፈ ሰው በኬሚስትሪ ዘርፍ ማለት ነው። ጃቢር ኢብኑ ሐያን ብዙ መጽሐፎችንም የጻፈ ሰው ነው። ብዙ መጽሐፋትን የደረሰ ሰው ነው። እሱንስ አይታችሁ ታውቃላችሁ በትምህርታችሁ ውስጥ? ይህም ምርጥ ኬሚስትሪ ነው። የኬሚስትሪ ሊቅ ነው። ለዘመናዊ ኬሚስትሪ ጠንካራ መሰረት የጣለ ሳይንቲስት ነው። ሙስሊም ሳይንቲስት ነው። ሌላስ አልአስማኢ የሚባል ሰው ታውቃላችሁ? አልአስማኢ የሚባል ሰው በተለይ ባዮሎጂ ዘርፍ ላይ ያላችሁ ሰዎች ባዮሎጂ ላይ ሶስቱ የባዮሎጂ ዘርፍ ያጠና ሰው ነው። መሰረትም የጣለ ሰው ነው። ለምሳሌ የእንስሳት ሳይንስ የምንለው ዞሎጂ የምንለው ማለት ነው። የእጽዋት ሳይንስ ቦታኒ የምንለው እንዲሁም የእንስሳት እርባታ ወይም አኒማል ፕሮዳክሽን የምንለውን መሰረት ጥሎ ያለፈ ሰው ነው። ይህን ሰው ውስጥ ታውቁታላችሁ? እስቲ በሳይንስ ውስጥ አይታችሁ ታውቃላችሁ? እስቲ ተማሪዎች መልሱልኝ ይህንን መልሶች። ሌላው አልከዋሪዝም የሚባል ሰው የሂሳብ ፕሮፌሰር ነው። በዛ ላይ ደግሞ የአልጀብራ የሂሳብ ስሌት አልጀብራ የሚባል የሂሳብ ስሌትን ያስቀመጠ ሰው ነው። ብዙ ጥናቶችንም ያጠና ነው። በተርኖሜትርና በቴርኖሜትር እንዲሁም በጂኦሜትር ጥናቶች በጣም ጥልቅ የሆነ እውቀት ያለው ሰው ነው። ይሄ አልከዋሪዝም መነሻው ቁርአን ነው። ያው የውርስ አንቀጾች አሉ ሱረቱ ኒሳ ውስጥ የተለያዩ ሱረት ውስጥ እና እንዴት ነው እስቲ ይሄንን 1/3 2/3 6 እንደዛ እያለ ቁርአን ያከፋፍላል። እንዴት ነው ይሄ ነገር ብሎ ማጥናት የጀመረው እሱ በዛ ምክንያት ነው። እስኪ እነዚህን ሰዎች በ8ኛ ክፍለ ዘመን ያሉ ሰዎች ናቸው። አግኝታችኋል? ትምህርታችሁ ላይ አገኘን ወይም አላገኘንም በሉ።